ሰላም ውድ የቅድስት ዩቲዩብ ቻናል ፕሮግራም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ባለሁበት እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣው ምዕራፍ 1 ሰው ሆይ ማንነትህን አትርሳ የእግዚአብሔር ቃል ነው። ማለት የጻፈው ሌላ ሰው ነውና ከሆነ መጽሐፍ ላይ ነው ማነብላችሁ። እግዚአብሔር በመጀመሪያ የሰው ልጅ ሲፈጥር ከማንኛውም ፍጥረታት ሁሉ ለየት ባለ መልኩ አክብሮና ታላቅ አድርጎ ፈጥሮት ነበር። ይሁን ሰውን በመልካችን እንደ ምሳሌያችን እንፍጠር ባለው ቃል መሰረት በራሱ አርአያ አምሳል እንደፈጠረው መጽሐፍት ሊቃውንት ተባብረው ይመሰክራሉ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ልበ አምላክ ዳዊት የሰው ልጅ ክቡርናትና ልዩ ፍጥረት መሆኑን ሲገልጽ ሰው ግን ክቡር ፍጥረት መሆኑን አያውቅም ብሏል። መዝሙር 48 ከቁጥር 12 ይሁን እንጂ ክቡርነቱን ያላወቀ ያልተረዳ እንዲሁም ዕፀ በለስ መዘዝ ጠንቅ ያልተገነዘበ አዳም አባታችን በሰይጣን አሳሳችነት በሚስቱ ምክር ምክንያት ከረሃብ የምታድነን የምታስጥል ይባስ ለረሃብ የምታደርግ የምታጋልጥ የራስ ምታት ወስፋት ኪኒን የምታህል ዕፀ በለስ ፍሬ በልቶ ጸጋ ልጅነቱን አጥቶ በክብርና ከማረጉ ተራቅቶ በፍርሃት ጨለማ ተሸማቆ ከቁጥቋጦ በታች ተደብቆ ከማያረጀው ጸጋ ልብስ ይልቅ የለበሰ ቅጠል ሰፍቶ ለመልበስ ደፋ ቀና እያለ ሲደክም ሳለ እግዚአብሔር በሱና በልጆቹ ላይ እስከ ዕለተ ዓለም ፍጻሜ ድረስ የሚኖር ጽኑ ቃል አስቀምጦ ይሁን እግዚአብሔር አዳም አፈር ነህና ወደ አፈር ትመለሳለህ ብሎታል። ይሁን ታዛዥ ቀን የሆነው ሊቀ ነቢያት ሙሴ ስጋ ሞትን መገንዘብ መጽሐፍ ቅዱስ ጽፎና መዝግቦለት አስረክቧል። ዳግመኛም እንዲህ የሚል አብይ ቃላት መረጃ እናገኛለን። አዳም ከዚያ ከዕፀ በለስ በልቶ በልጅነቱና በራሱ ሞትን አመጣ። አንደኛ መቃርዮስ 27 ከቁጥር 18 እዝ 3 11 ከቁጥር 4 እስከ 7 መጽሐፍ ጥበብ ከምዕራፍ 1 እስከ ቁጥር 13 እና 16 ይመልከቱ። ይህንን ቃል የማይታበይና የማይዋሽ አምላካዊ መሪ ያን ትእዛዝናውና አዳም የሆነ ትውልድ በሙሉ ተባብሮ ሊያስቀረው አልቻለም። ባለመቻሉም ረገድ በቃሉ መሰረት የስጋ ሞት በሰው ላይና ነግሶ ሰልጥኖ አንዱ ሲሞት አንዱ ሲተካ ይኖራል። ይህ ሆኖ ሳለ የሰው ልጅ ከአዳም ውድቀት በኋላ እንኳን አፈር መሆኑን የስጋ ሞት በራሱ ላይ ተሸክሞ እንደሚኖር አልተረዳም። በአፈጣጠሩም ክቡር ልዩ ፍጥረት መሆኑን አውቆና ተረድቶ ከኃጢአት ውድቀት ለመራቅ ከአዳምና ከሔዋን ስህተት አለመማሩ በእጅጉ ያሳዝናል ይላል ማለት ነውና መጽሐፉን ያገኘሁት ሰው ሆይ ማንነትን አትርሳ ብሎ አዘጋጅ መምህር እስጢፋኖስ ስዩም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአራተኛ ዓመት ቴዎሎጂ ተማሪ ይላል ማለት ነው። 2001 ዓ.ም ነው የታተመውና ቀጣይ ቁጥር 2 ማለት ነው ሰው ከንቱነቱን በቀላሉ የማይረዳበት ሚስጥር የሚለውን ይዤላችሁ እመጣለሁ። አብራችሁን ስለቆያችሁ ስለተከታተላችሁኝ አመሰግናለሁ። በያላችሁበት እግዚአብሔር ይጠብቃችሁ። ለሀገራችን ሰላም፣ ለወጣቱ ልቦና፣ ለመንግስታት ደግሞ የሀገር መሪዎቻችን ነው የሚባለው ልቦና ይስጣቸው። የወጣት ደም ከመፍሰስ ይሰውራል ማለት ነውና ቤተክርስቲያናችን እግዚአብሔር ይጠብቅ። አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።